ወንድሞች አልመሲህ ኢሳ በመጨረሻ ዘመን መጥቶ የሚፈርደው እርሱ ብቸኛ የሰው ዘር አዳኝ ነው። የሰው ዘር ያለ ኢየሱስ አይድንም። እመኑኝ። በዚህ በእንግድነት ምድር እያላችሁ ጎዳናችሁን አስተካክሉ። በዘመን ፍጻሜ ታላቅ የእግዚአብሔር ቁጣ ይገለጣል። ይሄ ቁጣ የሚገለጠው በዲያብሎስና በመድኃኒቱ በክርስቶስ ባላመኑት ላይ ነው። ወዳጆቼ ከእግዚአብሔር ከቁጣ ቀን ሽሹ። ወዳጆቼ አደጋ አለ ተብሎ የማይሸሽ ማንም የለም። ወዳጆቼ ከፊት በዘመን ፍጻሜ ፍርድ አለ። ልትድኑ ክርስቶስ ያስፈልጋችኋል። መድኃኔ ዓለም መድኃኒት ነው። ታዲያ መድኃኒቱ የሚሠራው ሲውጡት ነው። መድኃኔ ዓለም አልመሲህ ኢሳ የሰው ዘር ሁሉ አዳኝ ነው። ወዳጆቼ ብዙ ሃይማኖት አለ እንጂ ብዙ እውነት የለም። እውነት አንድ ነው። የሰው ዘር ሁሉ ሊያድን ከሰማይ የመጣ ክርስቶስ ብቸኛ የእግዚአብሔር እውነት ነው። ወዳጆቼ ዛሬ ማለዳ ይህ አዳኝ በነፍሳችሁ አንግሱት። እመኑኝ። ራሳችሁ ሊያድናችሁ በማይችል ሃይማኖታዊ ሥርዓት እንዳትጠላነፉ። ሕይወት የተገለጠ ነው። ክርስቶስ ተጨባጭ ሕይወት ነው፣ ሐሳባዊነት አይደለም። ወዳጆች ክርስቶስ ማመን ማለት ሞኝነት አይደለም። ጥበብ እዚህ አለ። እግዚአብሔር ዓለምን ሊያድን የላከው ብቸኛ የእግዚአብሔር ጥበብ ክርስቶስ ኢየሱስ ነው። እግዚአብሔር የመጨረሻ ትልቁ ጥበቡ ወደ ምድር የላከው ክርስቶስ ዓለምን ለማዳን ነው። ወዳጆቼ በዚህ በእንግድነት ምድር እያላችሁ ዛሬ ተብሎ ሲጠራ ሳለ ወደ ዘላለም ሕይወት ቅረቡ። ክርስቶስ ኢየሱስ የዘላለም ሕይወት ነው። የተወደዳችሁ ወንድሞችና እህቶች በክቡር የእግዚአብሔር አምሳል የተፈጠራችሁት ለዘላለም ልትኖሩ ነው። ክርስቶስ ኢየሱስ የዘላለም ሕይወት ነው። የሰው ዘር ያለ ክርስቶስ አይድንም። አልመሲህ ኢሳ መድኃኔ ዓለም የሰው ዘር ሁሉ አዳኝ ነው። መድኃኔ ዓለም ሲውጡት የሚያድን የነፍስ መድኃኒት ነው። ታዲያ መድኃኒቱ የሚሠራው ሲውጡት ነው እንጂ ጠረጴዛ ላይ ሲያስቀምጡት አያድንም። ኢየሱስ የሚጠቅማችሁ ክርስቶስ በመንፈስ ቅዱስ በልባችሁ ሲነግስ ነው። አለበለዚያ ከውጪ ብቻ ብትሳለሙት ኢየሱስ አያድናችሁ። ወዳጆቼ ክርስቶስ ፍቅር ነው። ክርስቶስ ሰላም ነው። ክርስቶስ የማይጠፋ የሕይወት ሰላም ነው። በዚህ በእንግድነት ምድር ስትኖሩ ትርፋችሁ በክርስቶስ ኢየሱስ ከእግዚአብሔር ጋር መታረቅ ነው። ወዳጆቼ ሰው በጌታ በኢየሱስ ክርስቶስ ሲያምን የዘላለም ሕይወት ይሆንለታል። ይህ የዘላለም ሕይወት እንዳላችሁ ወዳጆቼ ነገ ሳይሆን እርግጠኛ የምትሆኑት አሁን እርግጠኞች ትሆናላችሁ። እግዚአብሔር ያውቃል በሚል አጉል ትሕትና እንዳትጠፉ። ወዳጆቼ አሁን ጎዳናችሁ ተምናችሁ እንደምትሄዱ ዛሬ ማለዳ መንገዳችሁን አውቃችሁ እንደምትሄዱ ሁሉ የሕይወት ጎዳናም ታውቆ የሚካሄድ ጎዳና ነው እንጂ የግምት ጎዳና አይደለም። እናንተ ክቡር ፍጥረቶች ናችሁ። በእግዚአብሔር የተወደዳችሁ ሕዝቦች ናችሁ። ወዳጆቼ እግዚአብሔር በምድር ላይ ሌላ ርስት የለውም። እናንተ የእግዚአብሔር ርስት ናችሁ። ግን ደህንነት ያስፈልጋችኋል። ለምን? ከአዳም በወረሳችሁት ኃጢአት ምክንያት ከእግዚአብሔር መንግሥት ርቃችኋል። ዛሬ ወደ እግዚአብሔር መንግሥት ተመለሱ። የተከበራችሁ ወዳጆች ዛሬ ማለዳ ለነፍሳችሁ ድነት ክርስቶስ ያስፈልጋችኋል። እናንተ በእግዚአብሔር የተወደዳችሁ ፍጥረቶች ናችሁ። ነገር ግን በአዳም ኃጢአት ምክንያት ግን ኃጢአተኞች ሆነናል። ኢየሱስ የመጣው ከዚህ ኃጢአት ሊያድነን ነው። ከዘላለም ፍርድ ሊያድነን ነው ክርስቶስ በመስቀል ላይ የሞተው። ወዳጆቼ ክርስቶስ ከውጪ ብቻ ብትሳለሙት አይጠቅማችሁም። እጅግ የሚገርመው ብዙ ክርስቲያኖች ኢየሱስን በአእምሮ ያውቁታል፣ በልባቸው ግን አላነገሱትም። ከዚህ የተነሳ የዘላለም ሕይወት እንዳላቸው እርግጠኞች አይደሉም። ወዳጆቼ ዛሬ ማለዳ ይሄው ጉዞአችሁ ወዴት እንደምትሄዱ መንገዳችሁ አውቃችሁ እንደምትሄዱ ጎዳናችሁ ተምናችሁ እንደምትሄዱ የሕይወት ጎዳናም ታውቆ የሚካሄድ ጎዳና ነው እንጂ የግምት ጎዳና አይደለም። ሰው በጌታ በኢየሱስ ሲያምን ሕይወቱ ይድናል፣ እርግጠኛም ደግሞ ይሆናል የዘላለም ሕይወት እንዳለው።
ወዳጆቼ ክርስቶስ ስታምኑ እርግጠኞች ትሆናላችሁ። አሁን የዘላለም ሕይወት እንዳላችሁ በነፍሳችሁ ምስክር ይኖራችኋል። ያ ምስክር መንፈስ ቅዱስ ነው። ሰው በልቡ የጌታ የእግዚአብሔር መንፈስ ካልነገሰ የዘላለም ሕይወት መንገድ ሊያውቅ አይችልም። ወዳጆቼ ራሳችን እየደለልነው እንዲሁ በዚህ ምድር ጉዞአችን እንዳያከትም የዘላለም ሕይወት እንዳላችሁ እርግጠኞች ናችሁ ወይ? እናንተ ዘላለም ልትኖሩ የተፈጠራችሁ ናችሁ። እናንተ ክቡር የእግዚአብሔር ፍጥረቶች ናችሁ። ወዳጆቼ ሰው ዘላለም ሊኖር ነው የተፈጠረው። ያ ዘላለማዊ ሕይወት ግን ያለው በኢየሱስ ነው። ሰው በጌታ በኢየሱስ ሲያምን ከዲያብሎስ መንግሥት ወደ እግዚአብሔር መንግሥት ይሻገራል። የዚህ ዓለም ገዢ ዲያብሎስ የማያምኑ ሰዎች ዓይን አሳወረ ይላል የእግዚአብሔር ቃል። የሰው ልጆች የዘላለም ሕይወት መንገድ እንዳያውቁ ዓይኖቻቸው በመጋረጃ በሚመስል ነገር ጋርዶታል። ዛሬ መጋረጃችሁን አንሱ። ዛሬ ወደ ሕይወት ተጠጉ። ክርስቶስ የዘላለም ሕይወት ነው። ያለ ክርስቶስ ደህንነት የለም። ያለ ክርስቶስ ሕይወት የለም። ወዳጆቼ ዛሬ ማለዳ ወደዚህ ጌታ ጠጋ በሉ። ዘመን ወደ ፍጻሜ እየቸኮለ ነው። የመዳን ቀን ዛሬ ነው ይመስለኛል። ወዳጆቼ ብዙዎቻችሁ የዘገያችሁ ይመስለኛል። በሕይወታችሁ ውሳኔ አድርጉ። ይህ ማለዳ ለእናንተ የተሠራ ክቡር ማለዳ ነው። ወዳጆቼ እዚህ ቆመን የምንነግራችሁ ይህ የሰላም ወንጌል የደህንነት ወንጌል ነው። የእንጀራ ጉዳይ አይደለም። የሚጠፋ መብል ጉዳይ አይደለም። ክርስቶስ ኢየሱስ የማይጠፋ እንጀራ ነው። እርሱ የሕይወት እንጀራ ነው። እርሱ የዘላለም ሕይወት ነው። ኢየሱስ ይወዳችኋል፣ ያድናችኋል። የመዳን ቀን ዛሬ ነው። መዳን በሌላ በማንም የለም። ከሰማይ በታች ከምድር በላይ የሰው ዘር ሁሉ አዳኝ ጌታ ክርስቶስ ነው። የምስራቹን ትፈልጋለህ አማኑኤል